ወደዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ? እንደምን ሰነበታችሁ? የዛሬው ርዕሳችን የተራራው ስብከት ይላል። የተራራው ስብከት የሚለው ቦታ የሚገኝበት በቅድስት ሀገር እስራኤል በሰሜኑ ክፍል ይሆናል። ስለዚህ ወደዛ ነው የምወስዳችሁና እንዳያመልጣችሁ ተከታተሉኝ። ምክንያቱም እዛው ቦታው ላይ ሁኜ ስለሆነ ማስተላልፈው። ይህ በተራራማ የሚገኘው ገዳም ከገሊላ ባህር በስተሰሜን ምዕራብ ከቅፍርናሆም በላይ የሚገኝና የቅዱስ ፍራንሲስካን ተከታይ የፈረንሳይ ካቶሊክ የሴቶች ገዳም ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንቀጸ ብፁዓንን ለሕዝቡ ያስተማረበት በ1936 እንደታነጸ ይነገራል። የቤተ ክርስቲያኑን ፕላን የተሰራው በጣሊያናዊ ባርሎንዚ ነው። የቤተ ክርስቲያኑም ቅርጽ 8 ማዕዘን ነው። ይኸውም ጌታ ያስተማረውን 8ቱን አንቀጸ ብፁዓን ያስታውሰናል። ወለሉም በሞዛይክ መግለጫና ወደ ብጽዓት የሚያደርሱና ሊተገበሩ የሚገባቸው መልካም ምግባራት ናቸው። እነዚህ ምስል የተደገፈው በወለሉ ላይ የተቀመጠው እናገኛለን። አንደኛ በልብ ቅርጽ የምናየው ደግነትን፣ ልግስናን፣ ምጽዋት ማድረግ ነው። ቀጥሎ በጽዋ ላይ ህብስት ተቀምጦ የምናየው እምነትን፣ በባህር ላይ መርከብ ስብከት፣ እውነተኛ ተራራ ላይ የተሰራ ቤተክርስቲያን፣ ግሩም ድንቅ የሆነ በጣም የሚደንቅ ታምራዊ የሆነ ቦታ ላይ ነው። እዚህ ቦታ እንግዲህ የመስኮብ የሴቶች ገዳም ሲሆን ዙሪያውን በጣም ደስ የሚል ልምላሜ ያለበት በአካባቢው ግራና ቀኝ ስንመለከት ኔቲቬሪያንን የምናይበት በዛ አካባቢ ያሉ ቅዱሳንና ታሪካዊ ቦታዎችን የምንመለከትበት፣ ስለዚህ የራሳቸው ደግሞ ራሳቸውን የቻለ ታሪክ ስላላቸው እነሱን እስከምንገልጻቸው ድረስ የዛሬው ርዕሳችን የተራራው ስብከት የሚለው እዚህ ላይ ያበቃን። ሰላም ሁኑልኝ። ሆዴ ባባ አፈሳለሁን አቤቱ በመንግሥት አስበኝ